ሰላም 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 ለእናንተ ይሁን የዚህ ቻናል ተከታታዮች እንዴት ናችሁ? ሰላም በያላችሁበት ይብዛላችሁ። ይሄ ቦታ ይውላችሁ እንደምትመለከቱት ቤሩት ሊባኖን ነውና የበረዶ ክምር ከ4-5 ወር በፊት እዛ ነበርኩ። እግዚአብሔር ረድቶኝ ከአሰሪዎቼ ጋርና በጣም ጥሩ ቦታ ነው። የበረዶ ክምር ነው። አሁን ደግሞ እንግዲህ አስቡት እና ፀሐይ ነው። በዚህ ሰዓት ደግሞ ብንሄድ ይሄን በረዶ አናገኘው። በጣም በሚገርም ሁኔታ ቀልጦ ባዶ መሬት ሆኖ ነው የምናየው ማለት ነው። እዛ ቤሩት ያሉ ሰዎች በብዛት ታውቁታላችሁ ያስባለሁ እና በዛ በሄንበት ጊዜ እንዲህ አይነት ታላቅ የሆነ በረዶ ክምር አለ እና ወቅቶች ሁሉ ይቀያየራሉ። የሆነ ሲዝን ሲመጣ በጣም ኃይለኛ በረዶ፣ የሆነ ሲዝን ሲመጣ ነፋሳማ፣ የሆነ ሲዝን ሲመጣ ደግሞ እንደዚህ አይነት በረሃ አሁን ያለንበት በዚህ በመካከለኛው ምስራቅ ታላቅ የሆነ በረሃ አለ ማለት ነውና ሙቀት አለ እስከ 50 እስከ 60 የሚደርስ ማለት ነው። እና ለላችሁ የወደድኩት ምንድነው ዛሬ መጀመሪያ ላይ እንደጻፍኩት ምን ይላል? እግዚአብሔር የተናገረውን ይፈጽማል። እና ዛሬ ጠዋት ላይ ከወገኖች ጋር ሼር የተደራረግነውና በዚህ ላይ የጸለይንበት ቃል ያካፈሉን አገልጋዮች ነበሩና በዚህ ላይ ለላችሁ የወደድኩት ምንድነው? እግዚአብሔር እውነት የተናገረውን የሚፈጽም አምላክ ነው። እና እግዚአብሔር ተናገረ ማለት ያ ነገር ይፈጸማል ማለት ነው። ከሰው ልጆች ማንነት ጋር የማይሄድ የእግዚአብሔር ማንነት እርሱ ታላቅ ነው። በኦሪት ዘኍልቍ 23:19 ላይ እንዲህ የሚል ክፍል አለ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን ይላል። የተናገረውንስ አይፈጽመውምን? ምናልባት እኛ አሁን ዛሬ እግዚአብሔር ተናግሮኝ ነበር ግን አልተፈጸመልኝም ብለን ተስፋ የቆረጥንበት የደከምንበት ማንኛውም የተለያየ ስሜት ውስጥ ብንሆን እንኳን እግዚአብሔር ስለ ቃሉ ሲል ይፈጽማል። ደግሞም ያንን ቃሉን የተናገረውን አይጸጸትም። እርሱ ማን ስለሆነ? ሰው ስላልሆነ እርሱ ያለውን አያደርገውምን? እኔና እናንተ ወገኖቼ በተወሰነ ሰዓት ላይ መልካም ከእግዚአብሔር ጋር ያለን ሪሌሽን ቆንጆ ሊሆን ይችላል። ጸሎት፣ አገልግሎት፣ ቃል ማንበብ፣ የተለያየ ነገር ዋርሺፕ ማድረግ እነዚህ ነገሮች ሊኖሩ ይችላሉ። የሆነ ሰዓት ደግሞ መጸለይ እንኳን እስኪያቅተን በጣም ልንደክም እንችላለን። በእንደዚህ ሁኔታ ውስጥ እግዚአብሔር ከኔ ሄዷል የተናገረኝንም አይፈጽምልኝም ብለን ተስፋ ቆርጠን ሊሆን ይችላል። ነገር ግን እግዚአብሔር በእኛ ማንነት፣ በእኔ ማንነት፣ በእናንተ ማንነት የማይቀያየር ዘላለማዊ የሆነ ባህሪ አለው። ያም ምንድነው? የተናገረውን ይፈጽማል። እግዚአብሔር እርሱ ለተናገረው ለዛ ደግሞ አይጸጸትም። ዛሬ እከሌ ከኔ ጋር በርትታ ነበር፣ ነገ ደግሞ ደክማለች፣ መጸለይም አቁማለች፣ ከኔ ፊት ሸሽታለች ብሎ የገባውን ተስፋ አይጸጸትም። ለምን? እኔ እንደምደክም በበረታ በእግዚአብሔር ብርታት ነው። እኔ እንደደከም እኔ ከፊቱ እንደምኮበልል ሁሉ እያወቀ ያንን የተናገረውን ቃል እርሱ ለመፈጸም ወደ ኋላ አይልም፣ ደግሞም አይጸጸትም። ቃሉ ያነበብኩላችሁ እንደዛ ነው የሚለው። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም ይላል። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውን? እግዚአብሔር የተናገረውን ይፈጽማል። አሜን፣ ሃሌሉያ። ስለዚህ በወቅት በሁኔታዎች የማይቀያየረው አምላክ እርሱ ሁሉ ጊዜም መልካም ነው። አንተም ይላል በኦሪት ዘዳግም 7:9 ላይ አንተም አምላክህ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙም ለሚጠብቁ ኪዳኑንና ምሕረቱን እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ ይላል። የታመነ አምላክ እንደሆነ እወቅ። እግዚአብሔር ለቃሉ ታማኝ አምላክ ነው። ምሕረቱ እስከ 1000 ትውልድ ነው። እግዚአብሔር የተናገረውን የሚፈጽም አምላክ ነው ወገኖች። ስለዚህ በሁለተኛ ጢሞቴዎስ 2:13 ደግሞ ምን ይላል? ባናምነው እርሱ የታመነ ሆኖ ይኖራል።
አያችሁ እኛ ባናም ነው እግዚአብሔር ቃል ገብቶልኝ ነበር ይሄ አልተፈጸመልኝም ጊዜው በጣም ረዘመ ተስፋዬ መነመነ ብንል እንኳን እግዚአብሔር ለቃሉ ምን ሆኖ ይገኛል የታመነ ሆኖ ይኖራል ራሱን ሊክድ አይችልምና ወደ ፊልጵስዩስ ሰዎች 1:6 ደግሞ በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና አሜን ክብር ሁሉ ለእግዚአብሔር ይሁን እኛ ባናምነው እግዚአብሔር ለዘላለም ታማኝ ሆኖ ይኖራል ስለዚህ የተናገረን አልተፈጸመም የምንል ሰዎች ብንኖር እግዚአብሔር በራሱ ጊዜና በራሱ ሰዓት ሁሉን ውብ አድርጎ ይሰራል ለምን የተናገረውን የሚፈጽም አምላክ ስለሆነ ወደ ኋላ አይልም አይጸጸትም እስከ ሺህ ትውልድ ድረስ ደግሞ ለሚወዱት ትእዛዙን ለሚጠብቁት ኪዳኑና ምሕረቱን እስከ ሺህ ትውልድ የሚጠብቅ የተአመነ አምላክ እንደሆነ እወቅ አሜን ሃሌሉያ ስለዚህ በፊልጵስዩስ እንዳልኳችሁ ይህ በእናንተ የጀመረውን መልካም ስራ በልጁ በክርስቶስ ኢየሱስ እስከ ክርስቶስ ቀን ድረስ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና አሜን ዕብራውያን 10:23 የተስፋውን ቃል የሰጠ የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ስለዚህ ወገኖቼ የተነገረን ማንኛውም ነገር ለኛ ያለው እግዚአብሔር በእኛ ማንነት የሚቀየር ምንም ነገር የለም ማለት ነው ገባን እንግዲህ ምክንያቱም የተስፋውን ቃል የሰጠው የታመነ ነውና እንዳይነቃ ስለዚህ ወገኖቼ ተስፋችንን በእግዚአብሔር ላይ ልንጥል ግድ ይለናል እግዚአብሔር የተናገረውን የሚፈጽም አምላክ ስለሆነ በቃሉ ደግሞ ስለማይጸጸት ሁሉ ጊዜ በእግዚአብሔር ላይ እምነታችን ይሁን በልጁ በክርስቶስ ኢየሱስ የዘላለምን ሕይወት የሰጠን እርሱ እውነተኛና ታላቅ አምላክ ነው ስለዚህ ያገኘነውን የልጁን የክርስቶስ ኢየሱስን ሕይወት በእውነት እያመሰገንን እግዚአብሔር ቃሉ እውነተኛና ታማኝ አምላክ ምናመልከው አምላክ ዘላለማዊ በዚህ ደስ ሊለን ይገባል እላችኋለሁ ጸጋ ይብዛላችሁ